ሰላማችሁ በክርስቶስ ይብዛልኝ ውድ የተዋህዶ ልጆች አሁንም ድጋሜ ተመልሼ መጥቻለሁ። አሁን ደግሞ ምን ይዛ መጣች ልትሉ ትችላላችሁ፣ ግን መልእክቱን እስከ መጨረሻ አዳምጡ። ውድ የተዋህዶ ልጆች ይሄ ሳምንት፣ ይሄ ወር፣ ይሄ አመት መልካም ያደረገልኝ ሰዎች ማመስገን እንፈልጋለን። አዎ እኔ በበኩሌ መልካም ያደረገልኝ ሰው ማመስገን ፈልጋለሁ። በተለይ የችግር ሰዓት እንዲሁም ደግሞ የጭንቀት ሰዓት አይዞሽ ያለኝ ሰው ራሱ የኔ ትልቅ ሰው ነው፣ ማመስገን ይፈልጋሉ። ስለዛ ውድ የተዋህዶ ልጆች ምሽት ቅዳሜ ሁሉ ጊዜ 3 ሰዓት 4 ሰዓት እንደ ኢትዮጵያ እንደ አረብ ሀገር 10 ሰዓት ከምሽቱ 4 ሰዓት የምስጋና ምሽት አለ። መባይቱ ብላችሁ ብትገቡ ቅዳሜ 4 ሰዓት ማመስገን የምትፈልጉ ሰዎች ማቅረብ ትችላላችሁ። እንዲሁም ደግሞ ይሄ ሰው ስጦታ ይገባዋል፣ ይሄ ሰው የኔ ትልቅ ሰው ነው፣ ይሄ ሰው ማመስገን ይፈልጋሉ የምትሉ ሰው ከሆነ በስጦታ መልክ የምትፈልጉ ከሆነ እኔ በቴሌግራም ከዚህ በፊት እዚህ ቲክቶክ ላይ ቁጥሬን አስቀምጫለሁ። እሱ ቪዲዮ ተመልከታችሁ በቴሌግራም እንዲሁም ደግሞ መባይቱብም በቴሌግራም ታገኛላችሁ። እኛ ደግሞ መልእክቱን እናደርሳለን ማለት ነው። ስለዛ መልካም ያደረጉልኝ ሰዎች በትንሹ ትልቅ ብቻ ሳይሆን ትንሹን ማመስገን ስላለብን እንዲሁም ያ ሰው መበረታታ ወይም ሞራል ይሆን በቃ ሁሉ ጊዜ መልካም እንድሰራ ስለምንገፋፋ መልካም ነው። በጣም ልዩ የሆነ ፕሮግራም ነው። በጣም ደስ የሚል ፕሮግራም ነው። ከዚህ በፊት እየተመዘጋገኑ ያለፉ ሰዎች አሉ። ሽልማት ያገኘ ሰው አለ እዛ ቻናል ላይ። ስለዛ ሁላችሁም ማመስገን የምትፈልጉ ሰዎች ካላችሁ ይሄንን ቻናል ገብታችሁ ሰብስክራይብ አድርጋችሁ እንደኔ ደብሉን ከተጫናችሁ ሁሉ ዞትር እሱ የሚለቁ ነገሮች እንዲሁም ደግሞ መስሙሮች፣ የእርዳታ እንትኖች፣ የመፈሳዊ ነገሮች በዚህ ቻናል ታገኛላችሁ። በጣም ትማራላችሁ። ዝም ብለን በሌላ ቦታ ቲክቶክ ላይ ፌስቡክ ላይ ግዛችን እናቃጥላለን፣ ግን በመፈሳዊ ነገሮች ብንበረታ በመፈሳዊ ነገሮች ላይ ጥሩ ደገን ብሰራ አሪፍ ነው። እንዲሁም ደግሞ የኔን ዩቲዩብ ማግኘት የምትፈልጉ ከፕሮፋይል ያጠገብ ያለ እዛ ላይ መጣችሁ ሐሳብ አስተያየት ጻፉልኝ። ሐሳብ አስተያየቱን ተቀብዬ በቪዲዮ መልክ እንደዚህ ሰርቼ እመጣለሁ። ስለዛ ይሄ መቀጠል አለበት። የተዋህዶ ልጆች እኛ ገብተን አይዞ በርታ ጥሩ ነገር ይዜና እንዲሁም ቀጥል በዚህ ካላለን ኢትዮጵያ ያሉ ኔትወርክ ስለማይሸግሩ ተስፋ ሊቆርጡ ይችላሉ። እና እኛ የተዋህዶ ልጆች ኔትወርክ የምናገኝ ደግሞ ገብተን ይሄንን ቻናል ለማሳደግ እንሞክር። ስለዛ ውድ የተዋህዶ ልጆች ዛሬ እኔ ማመስገነው ሰው አለ። ጋብቻለሁ 4 ሰዓት